ዓለም አቀፉ የፍልሰተኞች ድርጅት ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ ዕድሏ ከፍተኛ ደረጃ ላይ ይገኛል አለ። ድርጅቱ ሀገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው ሀገራት መካከል አንዷ መሆኗን ሰሞኑን ባወጣው ሪፖርት ላይ ገልጧል። ድርጅቱ ኢትዮጵያ ለበሽታው በከፍተኛ ደረጃ ተጋላጭ መሆኗን የገለጠው ዓለም አቀፍ ተጓዦች በብዛት ድንበር የሚያልፉባት፣ ድንበር ተሻጋሪና የንግድ መጓጓዣ ኮሪደሮች ያሉባትና በሽታው ከተከሰተባቸው አካባቢዎች ጋር ያላት ድንበር ክፍተት ያለበት መሆኑን በመጥቀስ ነው። በድርጅቱ ሪፖርት መሰረት ቦሌ ዓለም አቀፍ አውሮፕላን ማረፊያ፣ የድሬዳዋ፣ መቀሌና የባህር ዳር አውሮፕላን ማረፊያዎች፣ የሞያሌ፣ መተማ፣ ገላፊ፣ ደዋሌ፣ ፓጋክና ኩርሙክ የድንበር መግቢያና መውጫዎች እንዲሁም የድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጥባቸው ቦታዎች ናቸው። ድርጅቱ ኢትዮጵያን ጨምሮ በአፍሪካ ቀንድ፣ ምስራቅና ደቡባዊ አፍሪካ ለ12 ሀገሮች በሽታውን ለመከላከልና ፈጣን ምላሽ ለመስጠት የ$55.9 ሚሊዮን እቅድ የነደፈ ሲሆን ከድጋፉ ውስጥ $4.4 ሚሊዮን የኢትዮጵያ የጤና ስርዓትን በድንበርና በኮሪደሮች አካባቢ የጤና ተቋማትን ለማጠናከር እንደሚውልም ገልጧል።